ኬቲ ክላርክ የኒውዮርክ ቅርጻ ቅርጽ አርቲስት ናት። ኑሮዋና ስራዋ በብሩክሊን ነው። የጥበብ ስራዎቿ የሚያተኩሩት የሰውን ፊት ከእንስሳት አካል ጋር በማዋሃድ ላይ ነው። ሜሪ ሎጋን ባርሜር ስለ ኬቲ ስራዎች ስትናገር ሰው መሆን ምን ማለት እንደሆነና እንስሳ መሆን ምን ማለት እንደሆነ ሁለቱን ልዩነቶች በደንብ ለሰዎች የሚናገር ነው ትላለች። በተጨማሪ ደግሞ ተመልካቾች ስራዎቿን ተመልክተው ከሰብአዊነት መውረድ ምን አይነት መልክ አለው የሚለውን ሐሳብ እንዲጠይቁ ወይም እንዲያስቡ እድልን ሰጪ ነው። ኬቲ ክላርክ አባቷ ሰዓሊ በመሆኑ እድገቷ ከስነ ጥበብ ጋር የተሳሰረ ነው። የልጅነት ህልምና ምርጫዋ ሰዓሊ መሆን የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ1994 ኮርኔል ዩኒቨርሲቲ ገብታ በቅርጻ ቅርጽ ከተመረቀች በኋላ ግን የህይወቷ ጉዞ ስዕልን እርግፍ አድርጋ ትታ በቅርጻ ቅርጽ ጥበብ ላይ የተመሰረተ ሆነ። ኬት የሰዎችን የፊት ምስል ከቀረጸች በኋላ ከእንስሳቱ ቆዳና ዝርያ ጋር በማዋሃድ እየሰፋች የሰውና የእንስሳት ድቅል የሆነውን ቅርጻ ቅርጽ ትፈጥራለች። ይህ አቀራረቧ አፈታሪክን ሆነ የተለያዩ በልጅነት የሰማናቸውን ተረት ተረቶች እንድናስታውስ የሚያደርግ ነው። በተጨማሪም ቅርጻ ቅርጹ በሰውና በእንስሳት አንድ ላይ የተዋቀረ በመሆኑ የተለያዩ ጉዳዮችን እንድናነጽርም እድል ይፈጥርልናል። ለምሳሌ ወንድና ሴትን፣ ኃይለኝነትንና ደካማነትን፣ እነዚህን ባህሪያት እንድናጤን፣ እንድንመረምር፣ ከሀሳቡ ጋር እንድንሟገት ታደርገናለች። በተጨማሪም በዚህ በሰዎች ፊትና በእንስሳት ሰውነት በተፈጠረው ቅርጻ ቅርጽ ስራዎቿ ጉልበትን፣ ስሜትን፣ እርቃንን ይበልጥ መግለጽ እንደምትወድ ትናገራለች። ይህን ስራ ስትሰራ ምንም አይነት ዘመናዊ መሳሪያ አትጠቀምም። የምትሰፋው፣ የምትቆርጠው፣ የምትቀጥለው ሆነ የምታጣብቀው በእጇ ነው። የተጎዱ ቆዳዎችን ጠጋግና በፈጠረችው ለማመን የሚከብድ ፈጠራ ሰዎች ሲደመሙ ማየት ደስ እንደሚያሰኛትም ትናገራለች። The hides are unbelievable. It is amazing the way these animals come together and that